የቴሌቪዥን ጣቢያዎችና የቴሌቪዥን ፕሮግራሞች ዕለት ዕለት እየበዙ በመምጣታቸው ተመልካቾችን ለማዝናናት አዳዲስ ሀሳቦችን ማግኘት አስቸጋሪ ሆኗል። ይህ ችግር ደግሞ በኢትዮጵያም በተመሳሳይ መልኩ የምናየው ነው። ታዲያ ብዙ የኢትዮጵያ የቴሌቪዥን ፕሮግራሞች በቀጥታ ወይም በተዘዋዋሪ ከታዋቂ ዓለም አቀፍ የቲቪ ፕሮግራሞች ተመሳሳይነት ያላቸው ፕሮግራሞች ናቸው። ይህ አካሄድ ታዲያ የኢትዮጵያን ቴሌቪዥን ኢንዱስትሪ በፍጥነት እንዲያድግና የዘመናዊ ፕሮግራም ልምምዶችን እንዲያገኝ ረድቶታል። ሆኖም ግን የራስን ፈጠራ፣ የግል ማንነት፣ የቲቪውን ዓላማ ግን ወደ ጎን የጣለ ነው። ታዲያ በዛሬው የአጃይብ ፕሮግራማችን ከውጭ ሀገር የቴሌቪዥን ፕሮግራሞች የተወሰዱ በእኛ ሀገር የቲቪ ፕሮግራሞች የለመድናቸው የምንወዳቸው ፕሮግራሞች እንዴ ይህንንም ከነሱ ነው እንደ የወሰድነው ብላችሁ የማታስቧቸው ነገር ግን ከውጭ ሀገር የተኮረጁ የቲቪ ፕሮግራሞችን የምናሳያችሁ ይሆናል። 10 ከባህር ማዶ የተኮረጁ የቴሌቪዥን ፕሮግራሞች። አንደኛ፣ ማን ይቀነስ። ማን ይቀነስ የተሰኘው የቲቪ ፕሮግራም በቅርቡ ተወዳጅነትን ካፈራው ከአባይ ቲቪ የምናውቀው ፕሮግራም ነው። ይህ ፕሮግራም ታዲያ ከየት ነው የተወሰደው? ዘ ዊከስት ሊንክ የተባለ ፕሮግራም ሆኖ ሙሉ በሙሉ ከማን ይቀነስ ጋር ተመሳሳይ የሆነ ፕሮግራም ነው። የተጫዋቾቹ ብዛት፣ የስቱዲዮ አቀማመጥ፣ የጠያቂውና ጥያቄዎቹ የሚቀመጡበት ህግም ብቻም ሳይሆን ራሱ አቅራቢውም ጭምር ከዛ የተወሰደ ነው የሚመስለው። በሁለቱም ጨዋታዎች ውስጥ ታዲያ ተወዳዳሪዎች ተራ በተራ ለሚጠየቋቸው ጥያቄዎች መልስ በመስጠት ገንዘብ ያጠራቅማሉ። በተከታታይ የሚሰጡ ትክክለኛ መልሶች ደግሞ የገንዘብ መጠኑን ያሳድጉታል። በሁለቱም የቲቪ ፕሮግራሞች ታዲያ ባንክ የሚል አማራጭ አለ። የሚገርመው ዘ ዊከስት ሊንክም ላይ ባንክ የሚል አማራጭ አለ። ይህም ማለት ቀጣዩ ተወዳዳሪ መልሱን እንኳን ባይመልስ ብሩ ሳይቀንስ በዛው እንዲቀጥል የሚያደርግ የአጨዋወት ስልት ነው። በሁለቱም የጨዋታ ህግ ደግሞ በየዙሩ አንድ ሰው ይቀንሳሉ። ሰዎቹን የሚቀንሰው ታዲያ አጨዋቹ ሳይሆን ራሳቸው ተጫዋቾቹ መሆናቸው ሁለቱም ፕሮግራሞች በጣም ተመሳሳይነታቸውን ያሳየን ነው። ሁለተኛ፣ ዝምታ ያሸልማል። በተወዳጁ የኢቢኤስ ጣቢያ የምናውቀው ዝምታ ያሸልማል የተሰኘው ፕሮግራምን ሁላችንም የምንወደው ነው። በተለይ ደግሞ በተወዳዳሪዎቹ መሃል የሚፈጠሩ ሳቅን የሚያጨሩ ትዕይንቶች አዝናኝ ናቸው። ታዲያ ይህ ፕሮግራም ሙሉ በሙሉ ሳይለንት ላይብረሪ ከሚለው የቴሌቪዥን ፕሮግራም የተወሰደ ሲሆን የሁለቱም ፕሮግራሞች አባላት አስቂኝና ከባድ ፈተናዎችን በዝምታ እንዲያልፉ ያስገድዳል። ሁለቱም የቲቪ ፕሮግራሞች ላይ ታዲያ የተጋበዙት ተሳታፊዎች የተሰጧቸውን ካርዶች በመገልበጥ በፍጥነት የየራሳቸውን ከወሰዱ በኋላ እዛ ላይ የተሰጠውን ትዕዛዝ የሚደርስበት ሰው የዳንጀር ምልክት የደረሰው ቅጣቱን እንዲወስድ ያስፈልጋል። ቅጣቱን በሰላም ከተወጣ ለዙሩ የተመደበውን ገንዘብ ይወስዳል። በዛውም ልክ ሳቃቸው ካመለጣቸውና ከቁጥጥር ውጪ ከሆነም ይቀነሳል ማለት ነው። በዚህ ፕሮግራም ላይ ያሉበት ላይብረሪ የሚመስል ስቱዲዮ እንኳን ሳይቀር ሙሉ በሙሉ የአዘጋጁ ፊት መኮሳተርም ጨምሮ ከሳይለንት ላይብረሪ የቲቪ ፕሮግራም የተወሰደ ነው። ሶስተኛ፣ እንተዋወቃለን ወይ። አሁንም በኢቢኤስ ቴሌቪዥን የምናውቀው እንተዋወቃለን የሚለው ፕሮግራም ሁለት ባልና ሚስቶች እርስ በራሳቸው ስለሚተዋወቁበት ሁኔታ የተለያዩ ጥያቄዎች እየተነሱ እርስ በራስ ይፋለሙበታል። ፕሮግራም ከአሜሪካው ዘ ኒው ላይድ ጌም ሾው ከተሰኘው የቲቪ ፕሮግራም የተወሰደ ሲሆን ሙሉ በሙሉ እዛ ላይ የተጋበዙ ጥንዶች የሚጠየቁት ጥያቄ፣ አቀማመጣቸውና የጨዋታውም ህግ ሳይቀር ሙሉ በሙሉ ተመሳሳይ ነው። የሁለቱም ፕሮግራሞች ዋና ዓላማ የትዳር አጋሮቻቸውን እርስ በርስ ምን ያህል እንደሚተዋወቁ መፈተሽ ነው። ይህ ደግሞ በባልና ሚስት መካከል አስቂኝና ያልተጠበቁ
አዝናኝ ሁኔታዎችን ይፈጥራል። ጨዋታውን ይበልጥ አስቂኝ የሚያደርገው ባልና ወይም ሚስትየዋ የሰጠችው መልስ መለያየት፣ እርስ በራስ የሚሰጡት ቃለ መጠይቆች በጣም የሚያስቁና አዝናኞች ናቸው። በእኛ ሀገሩ እንተዋወቃለን ላይ እንኳ ብዙ ጥንዶች ያልተለመዱ መልሶችን በመመለስ አስቂኝ የሆኑ ትዕይንቶችን ፈጥረዋል። በሁለቱም የቲቪ ፕሮግራሞች ታዲያ በርከት ያሉ መልሶችን የመለሱ ጥንዶች ተሸላሚ ይሆናሉ። ይህን የቲቪ ፕሮግራም እንኳንም ሰረቁት ያሰኛል። ምክንያቱም ፈገግ አሰኝቶናል። አራተኛ ዋሸሁ እንዴ። ዋሸሁ እንዴን እንግዲህ እንደምናውቀው በተወዳጁ የአባይ ቲቪ ተወዳጅነትን ካተረፉ የቲቪ ፕሮግራሞች ውስጥ አንዱ ነው። ይህንን ፕሮግራም ተወዳጅ ያደረገው ታዲያ ከልጅነታችን ጀምሮ ስናያቸው ስናደንቃቸው ከነበሩ ድንቅ የሆኑ ኮሜዲያኖች መመራቱ ነበር። ታዲያ ይህ ፕሮግራም ሙሉ በሙሉ ውድ አይ ላይክ ዩ ከሚለው የቲቪ ፕሮግራም የተወሰደ ነው። ሁለቱም ፕሮግራሞች ተመሳሳይ የጨዋታ ቅርጽ አላቸው። ሁለት ተፎካካሪ ቡድኖች እያንዳንዳቸው 3 ወይም ከዛ በላይ አባላትን ይይዛሉ። ታዲያም ከአባሉ አንደኛው አንድ ሐሳብ ያቀርባል። ያን የተናገረውን ሐሳብ ታዲያ ውሸት ነው ወይም አይደለም እያሉ ሁለት ቡድኖች ሐሳብ ያቀርባሉ። በኋላም የፕሮግራሙ መሪ እውነት ነው ወይስ ውሸት ነው የሚለውን ከበሰረም በኋላ ነጥብ ይያዛል ማለት ነው። የቲቪ ፕሮግራሞች የሚያመሳስላቸው ዝነኞችና ታዋቂ ሰዎችን በፕሮግራማቸው ላይ ስለሚጋብዙም ጭምር ነው። ዋሸሁ እንዴና ውድ አይ ላይክ ዩን በጣም የሚያመሳስላቸው ነገር ደግሞ ከውድድሩ በላይ ማዝናናት ላይ ትኩረት ማድረጋቸው ነው። ታሪኩ እውነትም ሆነ ሐሰት አቀራረቡን የበለጠ አስቂኝ በማድረግ የቡድን አባላቱ እርስ በራስ የሚያቀርቧቸው ቃላቶች፣ የሚሰጧቸው ትንታኔዎች በጣም ሳቅን የሚጭሩ ናቸው። አምስተኛ ማን ያሸንፋል? ማን ያሸንፋል የሚለው የኢቢኤስ ቲቪ ፕሮግራም ሁላችንም የምንወደውና በተለይ ደግሞ ተሳታፊዎቹ ምንም አይነት ቃል ሳያወጡ ቃላቱን ይመስላል ባሉት ሌላ ተተኪ ቃል ያንን ነገር ማስመሰልና ቃላቱን ተቃራኒው ሰው እንዲመለሰው የማድረግ ውድድር ነው። ይህ ጨዋታ ታዲያ ልክኛ እንደምንወደው ሁሉ አሜሪካን የሚገኘው ዲ 100,000 ፒራሚድ ላይ የሚገኝ ታዋቂ ጨዋታ ነው። ሁለቱም ፕሮግራሞች ሁለት ተወዳዳሪዎችን ያካተቱ ቡድኖችን ያካትታሉ። እያንዳንዱ ቡድን አንድ ታዋቂ ሰውና አንድ ተራ ሰውን ይይዛል። ታዋቂ ሰው ተራን ሰውን በማገዝ አሸናፊ እንዲሆን ያደርገዋል ማለት ነው። በሁለቱም የቲቪ ፕሮግራሞች ላይ ታዲያ ጥያቄዎቹ የሚወጡበት ስክሪን፣ ተወዳዳሪዎቹ የሚቀመጡበት ቦታና የገንዘብ መጠን አደራደሩም ጭምር ሙሉ በሙሉ ተመሳሳይ ነው። ስድስተኛ አራዳ ቅዳሜ። ቅዳሜ ማታን ከጓደኞቹ ጋር በአራዳ ቅዳሜ ስታሳልፉ ሳቅ ከቁጥጥር ውጪ ይሆናል አይደል? ታዲያ ይህ ልዩ የስኬት ኮሜዲ ትዕይንት ከየት ነው የመጣው? ልክ እኛ ሀገር እንዳለው የአራዳ ቅዳሜ አይነት ጨዋታ አሜሪካን የሚገኘው የቲቪ ፕሮግራም ሳተርዴ ናይት ላይፍ ከሚለው የቴሌቪዥን ፕሮግራም ሙሉ በሙሉ የተወሰደ ነው። ልክ እኛ ጋር እንዳለው የአራዳ ቅዳሜ ሁሉ አዝናኝ የሆኑ ጨዋታዎች፣ አጫጭር ኮሜዲዎች፣ አዝናኝ ዜናዎች፣ ቀጥታ የሆነ የአራዳ ቅዳሜ ላይፍ የመዝናናት ፕሮግራሞች ጭምር ሙሉ በሙሉ የተወሰዱት ሳተርዴ ናይት ከሚለው የቴሌቪዥን ፕሮግራም ነው። ለወጣቶች ተደርጎ የተሰራው ይህ ፕሮግራም ቀልድ በሚመስል መንገድ አንዳንድ ፈንገጥ ያሉ ቃላቶችንም ሲያካትቱበት እንመለከታለን። ዘፋኞችና ታዋቂ እንግዶችም በሁለቱም የቲቪ ፕሮግራም ላይ ይጋበዛሉ። ሰባተኛ የቃጠሎ ፍልሚያ። በኢቢኤስ የምናውቀው በጣም ትኩስና የሚያቃጥል ምግቦችን እወዳለሁ እችላለሁ የሚል ሰው በተለይ ደግሞ ታዋቂ ዘፋኞችና አርቲስቶች የሚጋበዙበት ፕሮግራም ነው። በዚህ ፕሮግራም ላይ ታዲያ እልህ አስጨራሽ ውድድርን የምናይበት ነው። ይህ የቲቪ ፕሮግራም ታዲያ ፈርስት ቱ ፌስት ከሚለው የቴሌቪዥን ፕሮግራም ሙሉ በሙሉ የተወሰደ ነው። እንግዶቹ ታዋቂ አርቲስቶችም የሆኑ ዘፋኞች ፊታቸው ላይ የተደረደረውን የሚያቃጥል ምግብ የሚበሉበት መንገድ ሙሉ በሙሉ ተመሳሳይ ቢሆንም ለየት የሚያደርገው የኛው ዳጣ ሰናፍጭ ሲሆን የነሱ ደግሞ ራሱ ምግቡ ላይ የተቀመመ የሚያቃጥል ምግብ መሆኑ ብቻ ነው።
በሁለቱም የቴሌቪዥን ፕሮግራሞች ላይ ታዲያ የሚያቃጥለውን ነገር ይይዝልናል ብለው አመቺ ሆናል ያሉት ምግብ ቺክን ዊንግ ወይም በእኛ አጠራር የዶሮ ክንፍ ይሆናል ማለት ነው። ታዲያ ምን አለ የኛው ሀገሮቹ በእንጀራ ወይም በሌላ ምግብ ቢቀይሩት እንላለን። ሁለቱንም ውድድር ታዲያ ይበልጥ የሚያመሳስለው ነገር እንደዛ በተቃጠለ አፍ የሚያወሩት ነገር፣ የሚጠየቁት ጥያቄ ሳቅን የሚያጭር መሆኑ ነው። 8ኛ በዶንኪ ቲዩብ የምናውቀው ጋሽ እሸቱ። ጋሽ እሸቱን እንደምናውቀው ትንንሽ ልጆችን በቀላሉ እንዲማሩ የጋሽ እሸቱ ትምህርቶች ምን ያህል እንደረዱን እናስታውሳለን። ይህ ደግሞ በዓለም አቀፍ ታዋቂ ከሆነችው ሚስስ ራቸር ትምህርት ጋር ተመሳሳይ ነው። ያው በእኛ እትዬ ራሄል እንደማለት ነው። በቀላሉ አፋቸውን እንዲፈቱ የሚያስችሉ ምልክቶች፣ ቅርጾች፣ ቀለማትና ቁጥሮችን በቀላሉ እንዲረዱ የሚያግዝ የዩቲዩብ ፕሮግራም ነው። ታዲያ ጋሽ እሸቱ የተጠቀማቸው የአማርኛ ፊደሎች፣ ቁጥሮች፣ የማስተማሪያ መንገዱ ደግሞ ፍጹም ኢትዮጵያዊ ማድረጉ ደግሞ ጋሽ እሸቱን የሚያስመሰግነው ጉዳይ ነው። በሁለቱም ፕሮግራሞች ላይ አንድን ቃል ደጋግሞ በመናገር ወይም ሪፒቴሽን ቃላቱን ቶሎ እንዲይዙ ይረዳል ማለት ነው። ስለዚህም የጋሽ እሸቱ ሙሉ በሙሉ ከሚስ ራቼል የዩቲዩብ ፕሮግራም ሙሉ በሙሉ የተወሰደ ነው ማለት ነው። 9ኛ የቤተሰብ ጨዋታ። በኢቢኤስ ቴሌቪዥን ተወዳጅነትን ያተረፈው የቤተሰብ ጨዋታ የተሰኘው ፕሮግራም ብዙ ቤተሰቦች መጥተው የተወያዩበት፣ አስቂኝ የሆኑ ትዕይንቶችም የተስተናገዱበት የቴሌቪዥን ፕሮግራም ነው። ይህ ፕሮግራም ታዲያ ሁለት ቤተሰቦችን የሚያወዳድር ሲሆን በስክሪኑ ላይ የተጻፈውን ጥያቄ የሚመሳሰል መልስ ለመለሱ ቤተሰቦች ነጥብ እየተሰጠ አሸናፊው ለሆነው ቤተሰብ ደግሞ ወደ ቀጣይ ዙር የሚያሳልፍና ለዕለቱ ባመጣው ነጥብ ደግሞ ሽልማት የሚሸልም ጨዋታ ነው። ይህ ጨዋታ ታዲያ ሙሉ በሙሉ ፋሚሊ ፊውድ ከሚለው የቴሌቪዥን ጨዋታ የተወሰደ ነው። ሁለቱም የቴሌቪዥን ፕሮግራሞች ታዲያ የተወዳዳሪዎቹ ቁጥር፣ የስቱዲዮ አገነባብ፣ የተጫዋቾቹ መልስ ጥያቄም ሳይቀር ሙሉ በሙሉ አንድ አይነት የሚባል ነው። በእርግጥ ይህ ፕሮግራም እንኳንም ተወሰደ የሚያሰኘው ብዙ ቤተሰቦች የመኪናና የቤት ባለቤት ማድረጉ ነው። 10ኛ ማራኪ ወግ። በቅርቡ ተወዳጅነትን ያተረፈው ማራኪ ወግ የተሰኘው በአባይ ቲቪ መቅረብ የጀመረው ፕሮግራም ሙሉ በሙሉ ኤምቲቪ ክሪፕስ ከሚለው የቲቪ ፕሮግራም ጋር ተመሳሳይ ነው። በሁለቱም ፕሮግራም ታዲያ ዝነኞችን ወይም ባለሀብቶችን የአኗኗር ሁኔታ፣ ቤታቸውን፣ መኪናቸውን፣ የሙዚቃ መሳሪያ፣ የጥበብ ስራዎቻቸውን ሲያሳዩ ያሳያል። ታዲያ የኛ አኗኗርን ከነሱ ኑሮ ጋር እያስተያየን ወይ ጉድም አስብሎናል። በሁለቱም የቲቪ ፕሮግራሞች ታዋቂ ሰዎች ቤታቸውን እያሳዩ ከንብረቶቻቸው ጋር የተያያዙ የግል ታሪኮቻቸውንና ትዝታቸውንም ያጋራሉ። እንግዲህ የአጃይብ ቤተሰቦች እነዚህን 10 የቴሌቪዥን ፕሮግራሞች ከዚህ በፊት በውጮቹ የተሰሩ ደግሞም በእኛ ሀገር ዳግም የተሰሩ ናቸው ያልናቸውን ወደ እናንተ አቅርበናል። የኢትዮጵያ የቲቪ ፕሮግራሞች ዓለም አቀፍ ሀሳቦችን ወደ ራሳቸው ባህልና ማንነት አምጥተው እንዲህ ባለ መልኩ በመስራት ለተመልካቾች ማዝናናት ሲሉ ወደኛ ሀገር ማምጣታቸውን እኛ እንደግል አልጠላነውም። ግን ደግሞ የራስን ባህልና ማንነት በአዲስ ፈጠራ ቢካተት መልካም ይሆናል ብለን እናስባለን። እናም ተመልካቾቻችን እንደ ሁልጊዜው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑን በአክብሮት እየጋበዝን ያላችሁን ሀሳብ አስተያየት በኮመንት ስር አስቀምጡልን። ሰላም ቆዩን።